አንዲት ሴት በመተወልድበት ጊዜ በቃ ነፍሷን አውጥታ ነው የምታስቀምጣት ለዚህ ነው መርየም አለይሃ ሰላም ልክ አላህ Subhanahu Wa Ta'ala ልጅን በሰጣት ኢሳን አለይሂ ሰላም ልጅ አድርጎ ለሷ በሰጣት ጊዜ አና ይኮኑ እንዴት ለኔ ልጅ ሊኖረኝ ይችላል እንዴት ነው ልጅን እኔ ላስተናግደም መችለው አለች ከዛ በኋላ ይሄ ጌታሽ ትእዛዝ ነው ተቀበይ ተባለች እሺ አለች ከዛ አላህ Subhanahu Wa Ta'ala በመጧ ጊዜ የሆነውን ነገር ሲያብራራ فاجا اهل مخادو الى جذع النخله ይላል መርየም ወደ ምጡ መጣች አይደለም ምጡ ራሱ መርየምን ይዟት መጣ የሆነ ነገር ጃአ ከሆነ መጣ ከሆነ በቃ ጃአ ከሆነ መጣ ነው መጣ ራሱ መጣ ነው فاجا ሲሆን ግን አስገድዶ መጣ እንዴት እንደሆነ በምን መንገድ እንደተፈጠረ በማታቀው ሁኔታ ምጡ ራሱ መርየምን የሆነ የቴምር ዛፍ ስር ይዟት መጣ እንዴት እንደተፈጠረ ግን አልገባትም እሱ ራሱ አስገድዶ ይዟት መጣ ማለት ነው ኃይሉን ተመልከቱት ጉልበቱን ማለት ነው እና በመተወልድበት ጊዜ እንትና ታዋልደኛለች ምናምን ሰበብ የምታደርስበት ሰው የለም ካጠገቧ ብቻዋን ናት ሜንታሊም ፊዚካሊም ነው የተጎዳችው መርየም በዚህ ሰዓት በቃ ስነ ልቦናዋ ገና ያለ ምንም ወንድ ልጅን ተሰጥቷት ከዛ ያ ልጅን ደግሞ ተንከባክባ አርግዛ ወልዳ ወደ ህዝቦቿ ስትመለስ ይሄ ልጅ እንዴት መጣ መባሉ አይቀርም አንቺ የተከበርሽ የተወደድሽ ሴት ነሽ እንዴት አመጣሽ ይሄ ልጅ መባሉ አይቀርም ያ ስነ ልቦናዬ ጭንቀት አሳድሮባታል ከዛ ደግሞ አካላዊ ነው አካባቢዋ ላይ የሚያዋልዳት ሰው የለም ምጥን የሚያክል ነገር ብቻዋን ነው ያስተናገደች ያለችው እና በጣም የሚገርም ቃል እንትናገራለች ሁሌ ቁርአን ላይ እዛው ቦታ ላይ ሲደርስ የሚገርመኝን ቃል ማለት ነው يا ليتني مت قبل هذا وكنت نسيا منسيا من على كذي بفيت موتشي بنبر ይሄን ከማይኔ ሞቼ በነበር وكنت نسيا منسيا መረሳትንም በተረሳው መርየም የምትባል እንስት በዚች ምድር ላይ ባልተፈጠረች አለች አንድ ዜጋ መነሳት ያለበት ነገር መርየም በፍጹም የጌታዋን ትእዛዝ ምታማር በጌታዋ ትእዛዝ ምክንያት ምታማር ለምን ብላ የምትጠይቅ አይነት ሴት አይደለችም በፍጹም መጀመሪያም ሲሰጣት ተቀብለዋለች የዛ ችግር የለባትም ግን ቀደም ስናነሳ ምን ብያቸዋለሁ ሜንታሊም ፊዚካሊም ተጎታለች በዛ ላይ ደግሞ ያለችበት ሁኔታ በጣም ከባድ ነው ምጥንም ያክል ነገር ብቻዋን ነው ያስተናገደች ያለችው የነበረችበትን ሁኔታ ያለውን ሁኔታ የገለጸችበት ቃሏ እንጂ በፍጹም ያማረረች አልነበር ቃሏን ግን ሁኔታዋን ግን በቃ ገልጻለች አላህ Subhanahu Wa Ta'ala መርየም ስትወልድ እንደዚህ ሆና እንደዚያ ሆና አላለም ብዙ ነገር አላብራራም ስለወልደቷ የሆነችን ትንሽ ቦታን ብቻ ነው የተጠቀመው ግን እቺን ቃል ተጠቀመ ያ ለይተኒ ሚቱ قبل هذا وكنت نسيا منسيا ያለች ሴት የነበረችበት ሁኔታ እናንተ ገምቱ እናንተ አስባችሁ ድረሱበት ምን አይነት ሁኔታ ውስጥ ነበረች የሚለውን ነገር ማለት ነውና ሁሉ ጊዜም የተለያዩ ሁኔታዎች ላይ ስንወድቅ የተለያየ ቦታ ስንሄድ አላህ Subhanahu Wa Ta'ala የወደደውን ሰው ይፈትነዋል ይበልጥ የወደደውን ይበልጥ ይፈትነዋል ይባላልና ለዚህ በጣም ምሳሌ የምትሆን ፊት የምታደርግ እንስት ብትሆን ሁሌ የምትገርመኝ እንስት ብትሆን መርየም ናት ምክንያቱም መርየም አለይሃ ሰላም ان الله اصطفاك وطهرك واصطفاك على نساء العالمين የተባረች ናት አላህ Subhanahu Wa Ta'ala አብልጦሻል መርጦሻል አንጽቶሻል እና ለጌታሽ ታዘዥ የተባለች ሴት ናት በጣም ያከበራት ይወደዳት ያላቃት